ስሜ ሰለሞን ጋሳ ይባላል። የሲዳማ ማዕከላዊ ዞን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዋና ጸሐፊና የሲዳማ ማዕከላዊ ዞን የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ነኝ። እንግዲህ የምናነሳውና እያወራን ያለነው ይህ የፖለቲካ ፓርቲ የጋራ ምክር ቤት ሊያሳካቸው ከያዘው ግቡ አንጻር ከኛ ጋር ያሉ በክልላችን ማለት በዞናችን 14 የፖለቲካ ፓርቲዎች ሲኖሩን እነኚህ ፖለቲካ ፓርቲዎች ከመንግስት ጋር ተያይዘው የህዝብን አጀንዳና የህዝብን ሀሳብ በሰላማዊ መንገድ የልማት ተደራሽነት እንዴት ህዝቡ ተጠቃሚ ማድረግ እንዳለብን ግብ ይዞ የሚንቀሳቀስ ፓርቲ ነው። የእያንዳንዳችን ፓርቲዎች የተለያየ ማኒፌስቶ እንኳን ቢኖር በዚህ በጋራ ምክር ቤት የምናካሂደው ዓላማችን እንዴት አድርገን ሰላማዊ የሆነ ምርጫ ህዝቡ ቅቡልነት ያለው ተአማኒነት ያለው እና ሰላማዊ የዞናችንም ሆነ የክልላችን ገጽታ ባሳመረ መልኩ እንዴት አድርገን መጓዝ እንዳለብን ተስማምተን ሰነድ ይዘን ነው እዚህ ቦታ የገባነውና ትላንት እንደታየው በዚህ ሁኔታ እስከ ዛሬ ከማዕከላዊ ሲዳማ ዞን ከገዩ ፓርቲና መንግስት ጋር በመስማማት ድጋፎች በሚያስፈልጉን መልኩ ድጋፎች እየተደረጉ ገጠር ካሉ ወረዳዎች 7 ወረዳዎች ነው ያሉን በዚህ ማዕከላዊ ዞን ስር ከእነሱም ጋር ተቀናጅተን እየሰራን እንገኛለን። እስከ ዛሬ ወደ ምርጫው አውድ ስንመጣ ህዝብ ተቀስቅሶ በነቂስ ወጥቶ መንግስቱን እንዲመርጥ ስንቀሰቅስ አብረን ነው ቀሰቀስነው። ተመዝግበን ወስደናል። በተቀበልነው ካርዳችን መሰረት ምርጫውን በአግባቡ በትላንትናው ዕለት ሁላችሁም እንደተከታተላችሁት በሚዲያ በተገቢው በተሳካ ሁኔታ ምርጫው ተካሂዷል ማለት ነው። የምርጫው ሰላማዊነትና ተአማኒነት ከተቀረው የአፍሪካ ሀገራት ምርጫ ስናይ የኢትዮጵያ ምርጫ እጅግ ውጤታማ ሰክሲድድ የሆነ እንከን አልባ የሆነ ምርጫ አይደለም። በአፍሪካ በኢትዮጵያ በአውሮፓም ሲካሄድ አይተነውም ሰምተነውም አናውቅም። ችግሮች ሊኖሩ ይችላሉ። እንደ ፓርቲዎች ያለ መስማማት ሪፖርቶች ሊቀርቡ ይችላሉ። እኛ ግን ተቀብለን እዚህ ቦታ የተስማማነው ሀገሪቱን በሚጠቅም መልኩ እጅግ ውጤታማ ነው ብለን እናምናለን። ጥቃቅን ችግሮች ለቤተሰብም ይኖራል። ይሄን ደግሞ ለማስቀረት በሂደት በዲሞክራሲ የሚያድግ እንጂ በአንድ ጀንበር የተስተካከለ የሚጨበጨብለት እንደ ሃይማኖት ተቋም የሚደረግ የፖለቲካ ምርጫ ለወደፊትም ይኖራል ተብሎ አይጠበቅም። አንጻሩ ግን መንግስት ህግና ህገ መንግስቱን ባስከበረ መልኩ ዜጎች በነቂስ ወጥቶ በጎዳና ላይ ማንም ሰው የሚታይ በሌለበት መልኩ ነው የሚፈልጉትን ፓርቲ ሲመርጡ የዋሉትና በዚህ ውጤታማና ስኬት አስመዝግበናል ብለን እናስባለን። አሸናፊውን ፓርቲ ምርጫ ቦርዱ ሲለጥፍ ውጤቱንም ለመቀበል ዝግጁ ነን። ምክንያቱም ችግሮች ቢኖሩን እንኳን በጠረጴዛ ዙሪያ ነው አጀንዳችን እንጂ አቃቂር በመፍጠር ጦር በመማዘዝ እና ድንጋይ በመወራወር የሚገኝ ውጤት በኢትዮጵያ ላይ ውጤታማ ኢትዮጵያ መመስረት እንደማይቻል ተስማምተን ስለገባን ገዢ ፓርቲና ፖለቲካ ተፎካካሪዎች በመቆራቆስ ሳይሆን በአንድ ጠረጴዛ ላይ ተቀምጠው በአንድ ማዕድ ላይ ምግብ እየተመገቡ ስለ ነገ አገራቸው ጉዳይ የተወያዩበት እጅግ ታሪካዊ ምርጫ ነው ብለን ልንወስደው እንችላለን።
ኢትዮጵያን ለማሻገር የተካሄደ ምርጫ የባይዳንና ባንዳ የተባሉ አገራችንን ለማፍረስ ህዝባችን በሰቆቃ እንዲያልቅ እንደ ጎረቤት ሀገር እንደ ደቡብ ሱዳን ለማድረግ ያልተካሄደብን ደባ በሌለበት ህዝባችን በነቂስ ወጥቶ ከጸጥታ ኃይሉ ጋር ተባብሮ ይችን ሀገር ለማሻገር ለተደረገው ለኢትዮጵያ ህዝብ ለተሳለጠ ትግል ኢትዮጵያ ህዝብ ምስጋና ይገባዋል ለማለት ፈልጋለሁ። አመሰግናለሁ። ስሜ በረከት በፍቃዱ ይባላል። ማዕከላዊ ሲዳማ ዞን የብልጽግና ፓርቲ አመራርና በዚህ በማዕከላዊ ሲዳማ ዞን በፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ ነኝ። እንደተመለከታችሁት ባለፉት ምርጫ ወቅት ይሄ 2018 ዓ.ም የተሻለ ነፃ ዲሞክራሲያዊ ፍትሃዊ በህዝብ ዘንድ ተአማንነት ያለውና ተቀባይነት ያለው ምርጫ እንዲሆን የተለያዩ እቅዶችን አውጥተን እየሰራን ቆይተናል። በቅድመ ምርጫ ምን መስራት አለብን የሚለውን በጋራ ምክር ቤቱ ተሳታፊ የሆኑ የፖለቲካ ፓርቲዎች ቁጥራቸው ወደ 14 የሚጠጉ አሉ። ከነሱ ጋራ አመቱን ሙሉ እያወራን እየተደጋገፍን ወይም በመተዳደሪያ ደንብ በጋራ ምክር ቤቱ መተዳደሪያ ደንብ መሰረት እንዴት መገዛት እንዳለብን በመተዳደሪያ ደንቡ ላይም ስልጠናዎችን ለፓርቲዎች ስልጠና እየሰጠን በጋራ እየተወያየን መተናል። ይህ በቅድመ ምርጫ ወቅት የሚከሰቱ ነገሮችንም እየፈተን መተናል። በምርጫ ወቅት ትላንት ዞራችሁ እንደተመለከታችሁት የተሻለ እንቅስቃሴ መኖሩን ከዚህ ከምክር ቤቱ አባላት ጋር እስከ ምርጫ ጣቢያዎች ድረስ ወርደን ለመጎብኘት ለማየት ሞክረናል። እስከ ምሳ ሰዓት ወይም እስከ 8 ሰዓት ምርጫው ሲሄድም የራሳችንን አስተያየት ወይም መግለጫ ለመስጠት የተሞከረበት ሁኔታ ነው ያለው። እስካሁን በሂደቱ ትላንትና ዞረን ስንመለከት ብዙ ችግሮች አላጋጠሙም። ምርጫ ፍትሃዊ መሆኑን ዲሞክራሲያዊ መሆኑን ሁሉም ፓርቲዎች ተሳታፊ የሆኑ ፓርቲዎች የሚፎካከሩ ፓርቲዎች በነፃነት አባሎቻቸውን ወይም የምርጫ ታዛቢዎቻቸውን አስቀምጠው ይሄዱ ያሉበት ሁኔታ ለማየት ችለናል። ስለዚህ ምርጫ ፍትሃዊ ነው ብሎ መውሰድ የሚቻልበት ስርዓት መኖሩን ከዞረን በምክር ቤት ደረጃ ባየነው መሰረት ማንሳት ይቻላል። ከድረ ምርጫ ጋር ተያይዞ ያው ውጤት የመግለጹ ሁኔታ ማታ እንዳያችሁትም ያው እስከ ማታ ድረስ አንዳንድ ቦታዎች ላይ ምርጫ ስርዓቱ የመራጭ በሰልፍ ላይ በመቆየቱ እስከ የተወሰነ የመራዘም አዝማሚያ ስለነበረ ተራዝሞ የቆየባቸው ቦታዎች መነሻ ተደርጎ አምሽቷል። ስለዚህ የቀሩ ሳያጠናቀቁ የቀሩ የምርጫ ጣቢያዎችም በጥሩ ሁኔታ ምርጫውን በተቀመጠው የምርጫ ቦርድ ባስቀመጠው ሰዓት ድረስ በጥሩ አግባብ እየፈጽመው እንዳደሩ ማየት ይቻላል። ዛሬ ጠዋት ላይም የተወሰኑ ምርጫ ጣቢያዎች ላይ ያጠናቀቁበት ምርጫ ጣቢያዎች ላይ ምርጫው ውጤት ጊዜያዊ ምርጫ ውጤት መግለጫዎች እየወጡ ያሉበትና በቀጣይም ተጠናቆ የሚወጣበት ሁኔታ ነው ያለው። ከዚህ አንፃር ስናይ ምርጫው እንዴት ተካሄደ የሚለውን ከቅድመ ምርጫ ጀምሮ በምርጫ ወቅትና ከድረ ምርጫ ላይ ያጋጠሙ ነገሮች አሉ የሚለው ነገር ስናይ እንደ ጋራ ምክር ቤት እንደ ፖለቲካ ፓርቲዎች የጋራ ምክር ቤት ደረጃ ስናይ ብዙ ችግሮች አሉበት ብሎ አልገመገምንም። ስለዚህ ምርጫው ፍትሃዊ ነው፣ ዲሞክራሲያዊ ነው፣ ሰላማዊ ነው። በመራጭ ዘንድም ትልቅ ደስታን የፈጠረ ነው። መራጭንም አይታችኋል። ትላንትና የነበረውንም ሰልፍ ተመልክታችሁታል። የመራጭ ተሳትፎ እጅግ በጣም አመርቂ ነው ብሎ መውሰድ ይቻላል። ሰዓቱንም ጠብቆ ሰልፉ ላይ ቆይቶ መሸም ሳይል ምሳም ሳይበላም ጭምር በዛ በረዥም ሰልፍ ውስጥ በትዕግስት ቆይቶ ይበጀኛል የሚለውን ፓርቲ ለመምረጥ ያደረገው ተሳትፎ እጅግ በጣም አመርቂ ነው ብሎ መውሰድ ይቻላል። የጸጥታ ሁኔታውም እንዳያችሁትም ጸጥታ አካሉ ለምርጫው ሰላማዊ እንዲሆን የራሱን ሚና የተወጣበት፣ አጠቃላይ ህዝባችን ደግሞ ምርጫው በሰላም እንዲጠናቀቅ ያደረገው ሚና ትልቅ ዋጋ ነው መውሰድ የሚቻለው ብሎ መውሰድ ይቻላልና ስለዚህ እስካሁን ባለው ሂደት ምርጫው ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ በህዝብ ዘንድ ተአማኒነት ያለው ምርጫ መሆኑን ለማንሳት ነው። ኢትዮጵያ ለቀጣይ መንግስት መመስረት የሚያስችል ስርዓት ተፈጥሯል ብሎ መውሰድ ይቻላል። ምርጫው ሰላማዊ ነው ብሎ መደምደም ይቻላል።
ስሜ በቀለ ሰለሞን እባላለሁኝ። የባልደራስ እውነተኛ ፓርቲ የክልሉ ሰብሳቢ፣ የዚህ ዞን ደግሞ ተወካይ፣ እዚህ ደግሞ የሲዳማ ክልል ማዕከላዊ ሲዳማ ዞን የተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ነኝ። እንግዲህ እንደተገለጸው ሀገራችን ሰባተኛ ጠቅላላ ሀገራዊና ክልላዊ ምርጫን በተመለከተ በትላንትናው ዕለት ምርጫው በተቻለ መጠን ሰላማዊ ሆኖ ፍትሃዊ በህዝቡ ዘንድ ታማኝነት ያለው ቅቡልነት ያለው ሆኖ እንዲጠናቀቅ ብዙ ጥረት ስናደርግ ቆይተናል። እንደ ጋራ ምክር ቤትም ከዚህ ቀደም ብለን አንዳንድ ችግሮች የሚነሱት ችግሮች በዛው እየፈታን ይህ የማዕከላዊ ሲዳማ የጋራ ምክር ቤት ትልቅ ሚና ተወጥቷል ብለን እናምናለን። በዚሁ ቀደም ብለን በሰራነው ቅድመ ምርጫ በሰራነው ስራዎች በምርጫ ወቅትም በጣም አጋዥ ሆኖ አግኝተነዋል። ያን ምንድነው አንዳንድ ነገሮችን እንዳይነሳ ቅሬታቸውም እዛው እየፈታን ወደ ሌላ አካል ሳይሄድ በአንድ ሀገር ስላለን አንድ ልማት ነው፣ አንድ ሀገር ነው ያለን ሁሉ ሰው ግንዛቤ ተፈጥሮበት ሰው በሰላማዊ ወጥቶ በነፃና ፍትሃዊ በሆነ መንገድ በዲሞክራሲያዊ በተላበሰ መልኩ ምርጫውን መርጦ እንዲጨርስ አድርገናል። እንግዲህ ያ ምርጫ አሁን ፍትሃዊ ሆኖ ተጠናቅቋል ብለን እንወስዳለን። እንደ ጋራ ምክር ቤት ጸሐፊም ይህንን ነው ለማለት የሚፈልገው። ይሄ ምንድነው የጋራ ምክር ቤቱ ትልቅ አስተዋጽኦ እንደፈጠረ ነው። ይህንን ለምርጫው ፍትሃዊና ዲሞክራሲያዊ ሆኖ ሰላማዊ ሆኖ እንዲጠናቀቅ ያደረገው ቀደም ብለን በሰራነው ስራ ነው። አሁን ደግሞ የምንጠብቀው ያ ድህረ ምርጫ ከሚገለጸው ውጤቱንም እንደዛውም እንደ ፓርቲም እንደ ጋራ ምክር ቤትም በሰላማዊ የሆነ መንገድ ባሸነፈው ፓርቲ መንግስት እንዲመሰረት እኛ ጥሪያችን በኩላችን ያለውን እሽታችንን የምንገልጸው ማለት ያንን ካልኩ ወዲያ ወደፊት ያሁን የመረጡን ህዝቦች ያው እንደ ፓርቲ የሚመረጡን በዚህ አጋጣሚ ለማመስገን ፈልጋለሁ። አመሰግናለሁ። ስሜ ግዴሳ ቡምታሞ ይባላል። የሲዳማ አንድነት ፓርቲ ስራ አስፈጻሚ አባል ነኝ። በሲዳማ ማዕከላዊ ዞን ውስጥ የፖለቲካ ፓርቲዎች ተፎካካሪ ፖለቲካ ፓርቲዎች አባል ነኝ። ይህን እንደዛ ያለ ዘንድሮ የፖለቲካ ሁኔታዎችና የድህረ ምርጫና ቅድመ ምርጫ ሁኔታዎች ስንመለከት ይህ የጋራ የሲዳማ ማዕከላዊ ዞን የጋራ ፖለቲካ ፓርቲዎች ስራውን ለመስራት አቅዶና አስቦ ነው የተነሳው። በእቅዱ መሰረት ዞኑ በስሩ የሚገኙትን የተፎካካሪ ፖለቲካ ፓርቲዎችን በወረዳውም ውስጥ እያደራጀ ችግሮችን በቅርብ ሆኖ እየተከታተለ የሚደርሰውንና የሚመጣውን ችግሮችን እየፈታ እስከ ዛሬ ድረስ ስራውን በሚገባ እየተወጣ ይገኛል። ምርጫውን በተመለከተ አገራችን ምርጫ ትላንት እንደነበረ ሳይሆን ማለትም ከ4 ከ3 ወይንም ከ5 ከ6 የተሻለ ጊዜና ዘመን ነው። ፓርቲውም ይህንን ለማሳካት ከጅማር እስከ ፍጻሜ በጥሩ ሁኔታ እየተንቀሳቀሰ ፖለቲካ ፓርቲዎችን የሚደርሰውና ከመንግስት ጋር በቅርብ ሆኖ እየተከታተለ ማድረግና መሆን ያለበትን ሁኔታዎችን እያስተካከለ ክፍተቶችን እየሞላ ለምርጫ ደርሰዋል። በትላንትናው ዕለት የምርጫው ቀን ተቆርጦ ህዝባችን በሚገባ በተሻለ ሁኔታ ለህዝቡ የሚመቸውን ለመምረጥ በነቀስ ወጥቶ መርጧል። በክልላችን ሆነ በሀገራችን ማለትም ብሎም የዞናችን ውስጥ ያለው አካሄድ ከበፊቱ የተሻለ ሰዎች አመለካከታቸውና የእውቀት ችሎታቸው በሰፋ ሁኔታ ያለምንም ችግር ከጠዋት በ12 ሰዓት ተነስቶ ወጥቶ በየምርጫ ጣቢያ በመገኘት ለነገ ይሆነኛል የሚለውን መንግስት ለመመስረትና ለመምረጥ ወጥቶ መርጧል። በዚህ ሂደት ላይ ያለው ሁኔታዎች በሚገባ ይህ የጋራ መድረክ ጽሕፈት ቤት በወረዳዎችም በቀበሌዎችም በከተማዎችን እያንዳንዱን ምርጫ ጣቢያ የተከታተለ ውሏል። ውሏችን አስፈላጊና ቆንጆ ሁኔታ ነው የተካሄደው። ምርጫው ሰላማዊ፣ ዲሞክራሲያዊና ፍትሃዊ አካታችን የተሞላ ሆኖ አግኝተናልና ይህንን ሁሉ ለምርጫ ቦርድም ሆነ መንግስት ይህንን ለመፈጸም ላደረጉ የሚመሰገን ነው። በአካባቢያችን ግን በጥሩ ሁኔታ ተፈጽሟል ብለን እንገምታለን።
የመጣሁት ሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት ነው። የዚሁ ከተማ ለድርጅቱ ዋና ሰብሳቢ ነበርኩኝ። ማዕከላዊ ሲዳማ ዞን አስፈጻሞች አባል አስፈጻሚ ነኝ። ስሜ ካሳ ከምባታ ይባላለሁኝ። የተካሄደው ምርጫ የበፊቱ ሲያስብ በጣም ደስ የሚልና የሚያሰኝ ነው። ከዚህ በፊት ያለው ምርጫ እንደ ዘንድሮ ሰላማዊና ዲሞክራሲያዊ አይደለም። ለህዝቡም የሚመች አይደለም። ለተፎካካሪ ፓርቲም የሚመች አይደለም። ግጭት ነው። በኢትዮጵያ መካከል እየሄደ ያለው ነገሮች ሁሉ ደስ የሚል ነው። በትላንትና የሆነው ምርጫ በጣም ፍትሃዊና ዲሞክራሲያዊ እንደነበረ ነው የሚያስበው። ምርጫው ግን አጠር ባለ መልኩ ፍትሃዊ ነው፣ ዲሞክራሲያዊ ነው ብዬ ነው የሚያስበው። አመሰግናለሁ።